የዘመቻ አንድነት መዳረሻ ዘመቻ በትንትን ብቻ ሳይሆን ዘመቻ ተላላኪነት ሆኗል። ዘመቻ ባንዳነት ሆኗል። በነገራችን የተላላኪነትም ሚና አለ፣ የባንዳነትም ሚና አለ። ይሄ ሁለተኛው ነገር ነው። እንግዲህ እነ እስክንድር ቆም ብለው ቢያስቡ ጥሩ ነው። አይ ዶንት ኖ በህይወት አሉ የሉም አላቅም። እነሱ በዋናነት ይሄ ዘመቻ የውስጥ ማጥራት ዘመቻ፣ ወደ ውስጥ አንድነት መምጣት ዘመቻ ነው ብለው ውስጣቸውን ይሄን ያለው ነው እንጂ መሬት የመቆጣጠር ብልጽግና ከመከላከያ ጋር የመዋጋት ምናምን አይደለም። ዓላማው እሱ ስሙ ነው እሱ እንጂ ዓላማው እሱ አይደለም። የሆነ ሆኖ ግን ይሄ ኃይል ወደ አንድ እየመጣ ከነ ምግበ ጋር ጀነራል ምግበ ጋር ከሻቢያ ጋር እየተጣመረ የሄደ ግብሩና ተልኮ የዛን ጉዳይ ማስፈጸም ዘመቻ ባንድነት ዘመቻ ተላላኪነት እንጂ አሁን የአማራ ኮዝ የሚባል የለም። the only thing 4 ኪሎ ከመጣችሁ እኛ የ4 ኪሎ ወንበር እንሰጣችኋለን የሚለውን ነው የተነገራቸው። ከዛ ውጪ የአማራ ኮዝ የሚባል ነገር የለም።